በአምልኮተ እግዚአብሔር ሰማይ ያደረሰው ተባለ። አቤት እግዚአብሔር ተከበረ ተባለ። 1000 ብር አይደለም ሚስት 1000 እንደውም ከእናንተ አንዳንድ የቤት ጎረምሶች ይሻላል ስነ ምግባሩ። እኛ የምናወራው ስለ ስነ ምግባር አይደለም። ስለዚህ እህል ውሃ ማስባረክ የፈለገ ጠቅላላ ብድግ ተኝቶ የነበር ራሱን ያነቃቅ እህል ውሃ ታስባርካል። በየቀኑ እንደዛ ያራገፍን የምንሄድ ቢሆን ኖሮ እመኑኝ ጉባኤያችን የመላእክት ነበር። አንዳች የለንም ግን ተለያይተን አንዳች ከሌለ ምን አለያያችሁ? ንስሐን እንደ ተራ ነገር ይቆጥረው። ወሬ አንዴ ገብተሃል ዝም ብለህ አብሮ አታልቅስ። እግዚአብሔር ጋር ንጹህ ልብ የሚፈጠረው አንዱ በንስሐ እባክህ ብሎኛል ብለህ እባክህ ስላ አልፈተሽም ብትለው ይቀርላል። ተመልሰህ በጉልበት ትፈትሻለህ። ከኔ ቁርስ ማለት አለበት። ዝም ብሎ ሰበስቦን የማገኘውን አይደለም ማቀርብለት፣ ዋጋ ከፍዬ ነው ማቀርብለት። እድር የለም የለም፣ ሰፈር የወለደ ሰው የለም የለም፣ ለቅሶ የለም። በቃ ቸርችልኝ በትራሳር በቃ እሳት የጨበጥኩኝ መስሎኝ እንደዚህ እኔ ራሱ ጓደኛው ማላመነው እንዴ ምናምን ስለው ግራ እንደገባን አወቀና አንድ ነገር አይ አንቀራረብም ማለት ተጣልተናል አለ። እንዴ አመዴ ነዛብህ እሱ ነው አለ። በትክክል እግዚአብሔርን የሚያመልክ ሰው ያስታውቃል። ይሄ ዓለም በጣም አደገኛ ነው። አናላችሁ ይዞራል። ይሄን ዓለም እየተከታተላችሁ ከኖራችሁ ሰርቫይቭ ማድረግ ታብዳላችሁ። የምንረጋጋው መተን እግዚአብሔር ፊት ነው። ያዳርሳችሁ ቡና ትዳራችን የማመችው እንደ ሾህ ሆኖብናል። በጣም ተቸግረን መፍትሄ አጥተናል። የት ትረሺዋለሽ? እግዚአብሔር ሲመለስ ረሳለ ሁሉን ነገር አምልኮ ስጀምር ተዋለው ያስጨነቀኝን ሳየው ፊት ያለፈብን መከራ ከባድ አይደል? የቆምነው እግዚአብሔርን ስለምናመልክ ነው። ፊቱን አይተን ስንመለስ የፊት ማጣት አለ፣ በሽታ አለ፣ ጉስቁልና አለ፣ የሌለ ክፉ ሰዎች አሉ። አይ ምንም ሳታርቋቸው ዲስማንትል የሚያደርጉ መተጎጃቸውን የሚያፈርሱ የሚበታትኑ ሰዎች ይቅር ማለት የቻልነው እኮ የእግዚአብሔር ፕሬዘንስ የተሰማን ቀን ነው። በአምልኮ የሆንን ቀን ተውለት አለን። በቃ እግዚአብሔር ተውለት በቃ የት እዚህ ሆነን በጠዋት የመጣባትን ያንን ጭጋግ ያለፈችው ያንን ደመና የጣሰችው እግዚአብሔርን በማምለክ ውስጥ ቅዱሳን ዋጋ እየከፈላችሁ ብቻ ነው እየተመላለሳችሁ አይደለም። ብዙ ነገር እየረሳን ነው። እዚህ በአንተ ኬዝ ብዙ አብዷል፣ ቤተሰቡ ተበትኗል። እኛ እዚህ ያለ የሮሜ መጽሐፍ ሁላችሁም የምታውቁት ምዕራፍ 12 ቁጥር 1 ላይ ያለ የእግዚአብሔር ቃል ነው። እንደዚህ ይላል የእግዚአብሔር ቃል፣ እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ይላል። ያኛው እንደዚህ እንደማይላቀለው ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ይላል እግዚአብሔር ቃል። ክብር ለኢየሱስ። አስታውሳለሁ አውቃለሁም ደግሞ ቤተክርስቲያን ስለ ልህቀት በማንኛውም ጉዳይ በቤተክርስቲያን ውስጥ በልህቀት ጉዳዮችን ማድረግ እንዳለብን እየተማር እንደሆነ አውቃለሁ እና ከዚህም አንጻር አምልኳችንን የላቀ ለማድረግ ይረዳናል ብዬ ስለማስብ ስለዚህ ጉዳይ ብንነጋገር በጣም ጥሩ ነው ብዬ ስላሰብ ይሄ ፕሮግራም እንዳገለግል በሚሰጥ ሰዓት በልቤ የመጣው ይሄ ነው ማለት ነው። ልህቀት ማለት ባጭሩ መጽሐፍ ቅዱስን ስንመለከት በላቀ ደረጃ አምልኳችንን ምናችን ማቅረብ ማለት የእግዚአብሔር ቃል በሚለው ስታንዳርድ ልክ ማምጣት ማለት ነው። ጸሎትን በሉት የላቀ ከሆነ የእግዚአብሔር ቃል በሚለው ልክ ጉዳዩን ማቅረብ ማለት ነው። ስጦታም ከሆነ የላቀ ነው ሲባል የእግዚአብሔር ቃል በሚፈልገውና በሚለው ልክ ጉዳዩን ማቅረብ ማለት ነው። ስለዚህ ስለ አምልኮም ስንነጋገር እግዚአብሔር የላቀ ብሎ የሚቀበለው ወይም ደግሞ አምልኳችን ወደ ልህቀት የሚከተው ምንድነው ካላችሁ አምልኳችን ልክ እንደ እግዚአብሔር ቃል ከሆነ ብቻ የሚቀበለው ስለሆነ ማለት ነው። አንድ ኔክታሪየስ የሚባል ኦርቶዶክሳዊ ምሁር ነው። እስከ 1920 ድረስ የኖረ የምስራቅ ኦርቶዶክስ በጣም የታወቀ ሰው ነው። እንደዚህ ይላል፣ ለቅዳሴ ስትሄድ ከንጉስ ጋር ለምሳ እንደተጠራህ ቁጠር። ለምን ስትሄድ? ለቅዳሴ ስትሄድ በእነሱ ለቅዳሴ
በእኛ ስንቀይረው ለአምልኮ ስትሄድ ከንጉስ ጋር ምሳ እንደተጠራ ቁጠር ይላል። ይሄን በደንብ አስቡ። የምትሄዱት ለአምልኮ ከሆነ እግዚአብሔርን ለማክበር ከሆነ በቅዱሳን ጉባኤ መካከል ለመገኘት የምትሄዱ ከሆነ ሰውየው እንደዚህ ብሎ ይመክራቸዋል። ምን ወደዛ ስፍራ ስትሄዱ ከንጉስ ጋር ምሳህን እንደምትበላና እንደተቀጠርክ አድርገው ቁጥር ሄድ። አስዩም ዛት ከንጉስ ጋር ከፈለጋችሁ ከዚህኛው ከምድራዊ ንጉስ ጋር ውሰዱት። አንድ ሰው ዛሬ የሆነ ሰው ደውሎለት ሀገራችን የሚገዛው ጠቅላይ ሚኒስትር ዶክተር አብይ ደውላችሁ ምሳ ከኔ ጋር ነው ቢላችሁ አቃል አሰቡ። እዛው አንድ ሰው ቢደውል ከዛ ሳጅም ነው አይተው አለባበሱን ያየዋል፣ ምናምኑን ያየዋል፣ እንዴት ነው ቀርበው ይላል፣ ምንድነው ማደርገው ይላል፣ ምንድነው ማወራው ይላል። እንዲህ ብትጠይቅ ምን እላለሁ ብሎ ይጨነቃል። ለምን ሲባል የጠራው የመጨረሻው የስልጣን አካል የሆነው ሰው ነው። ገብቷቸዋል። ስለዚህ ሰውየው በእያንዳንዱ ጉዳይ ላይ ያስብበታል። አምልኮ ልናቀርብ ነው፣ ወደ እግዚአብሔር ልንሄድ ነው፣ እግዚአብሔር ልናመልክ ነው ካለ ሰው ከዚህም በተሻለ በጥንቃቄ የሚገኝበት ጉባኤ ነው። ለምን አሜን አትሉ? ማለት በሌላ ነገር ዝም ብሎ ከመሬት ተነስታችሁ መጣችሁ የምትከውኑት ጉዳይ ነው። እንደውም አንዳንድ ሰዎች ስላሉ ኢምፒቲ የሆነ ሪሊጂየስ አክቲቪቲ አይደለም አምልኮ። ዝም ብሎ መጥቶ አጨብጭቡ ሲባል ማጨብጨብ፣ ተነሱ ሲባል መነሳት፣ ቁጭ በሉ ሲባል ቁጭ ማለት አይደለም። ውስጡ ኢምፒቲ አይደለም፣ ባዶ አይደለም። አምልኮ ከንጉስ ጋር እንደመቀመጥ አሜን። እስቲ ጫዋቹ አሜን በሉ። አሜን። ብትጠሩ ልብሳችሁን እንደምታስተካክሉት፣ ልባችሁን እንደምታስተካክሉት፣ እምትሉት እንደምታስተካክሉት አንድ ሰው ሊያመልክ ከመጣ ንጉስ ፊት የሚቆም ከሆነ በእያንዳንዱ ጉዳይ ሊያስብበት ይገባል። እኔ እንደዛ አደረገው። ዛሬ የምንማረው እግዚአብሔር እንዲረዳል። አሜን። ልቀት ስታንዳርድ ነው። ስታንዳርዱን እንነጋገራለን፣ እንደ ስታንዳርዱ እንጠቃቃለን ማለት ነው። አሜን አትሉ? አሜን። አምልኮ ለእግዚአብሔር ዝም ብዬ ሲባል ዝም ብሎ መዝሙር አለ። በጣም በልባችን የሚመጣው እሱ እንደሆነ አለ። ለምሳሌ ጠዋት ሲጸለይ እንደነበረ ሲነገረን ነበር። ኦኬ ጸሎት ነበረ ማለት ነው። መስጠት ነበረ፣ ለልጆች መጸለይ ነበረ፣ የተለያዩ ፕሮግራሞች ተካሂደዋል። ግን እኔ እንኳን አሁን ስገባ እየመጣው የመዝሙር ድምፅ ሰማ ከአቡሽ ጋር ነበር መጣው አምልኮ ጀመረ እንዴ ነው ያልኩት። ይኖ ገብታችኋል። እኛ የምንግባባበት ኮንሰፕት ይሄ ስለሆነ አምልኮ ጀመረ እንዴ ስለው ለአቡሽ እያልኩት ያለሁት ምን እንደሆነ መዝሙር ጀመረ እንዴ እያልኩት ነው ማለት ነው። ነገር ግን አምልኮ የጀመረው ባይ ዴፊኒሽን ፌቢ ቆማ መዘመር የጀመረ ሰዓት አይደለም። አምልኮ የጀመረው ስንገናኝ ነበር። አሜን አሜን አትሉ? አሜን። ለአምልኮ ማለት በጣም ሰፊ ኮንሰፕት አድርጋችሁ እንድትመለከቱት እፈልጋለሁ። በባለፈው ሳምንት ነበርኩት ስለ ላቀ ቤተሰብ ስንማር ማለት እና ይሄንንም አንድ ቦታ አስተምረን በዚህ ትምህርት ውስጥ ማለት ነው። ግን አንድ ነገር እንገራችሁ። አምልኮት እግዚአብሔር በጣም በተለያዩ ዘመናት በተለያዩ ጊዜያት በጣም በልህቀት ተደርጎ ያውቃል። ከእንደገና የመጨረሻ ደግሞ ውድቀት ገጥሞት ያውቃል እግዚአብሔር ማለት ነው። ለምሳሌ ዳዊት የሚባል ሰው በጣም ከአምልኮ ጋር ተያይዞ ስሙ በጣም የሚነሳው ሰው ከማንም የተሻለ ጽድቅ ያለው ሰው አይደለም። በደንብ እንገራለን። አሁን ለዳዊት በጣም ጥሩ ልብ አለው። ምክንያቱም እግዚአብሔር እንደ ልብ ያለው ሰው ስለሆነ ጥሩ ብዙ ነገር ስለሰራ ለዳዊት የተለየ በጣም ጥሩ ፍቅር አለ። እውነት ግን ዳዊትን በተሰራ በግብር ኃጢአት እንደዚህ አንድ ሚዛን ላይ ያስቀምጣችሁ፣ ምናልባት ደግሞ ሳኦልን በተሰራ በግብር ኃጢአት እዚህ ጋር ብታስቀምጡት በእርግጠኝነት ነው የምነግራችሁ የዳዊት ኃጢአት ነው። ዳዊት በዘመኑ መካከል ያልሰራው ኃጢአት ያልሰራው በሌላ ነገር ከዳዊት ይጠበቃሉ ብላችሁ ታስቡ። ነገር ግን ዳዊት ከሌሎች ሰዎች በምንድን ነው የሚለየው ካላችሁ በየትኛው የህይወቱ ውጣ ውረድ ውስጥ ከአእምሮም ከልቡም የማይጠፋው ጉዳይ ምንድን ነው ካላችሁ እግዚአብሔርን ማምለክ። አሜን። እስቲ በደንብ አሜን ብሉ። አሜን። አንድ ታሪክ ንገራችሁ። ምናልባት ብዙዎቻችሁ ልታውቁ ይችላሉ። የራሱ የዳዊት ነው የሚሰማኝ ሰው። ዳዊት አንድ ጊዜ ገና ከተቀባ በኋላ ታውቃላችሁ ከጣውላ ጠብ ውስጥ ገብቶ ነበር። በጣም ጠብ ውስጥ እና ሁል ጊዜ ያሳድደዋል፣ በጦር ይስተዋል፣ ምናምን ያደርገዋል። ከዛ አንድ ቀን ሳኦል አሳደደውና እየሮጠ ሄደ። ማቄን ጨርቄን ሳይል ከሱ ቢለበሽ በቃ ብር ብሎ ሲሄድ ቤተ መቅደሱ ጋር ደረሰ። ድንኳን ነው እዛ ደረሰ። እዛ ሲደርስ አቤሜሌክ የሚባል ካህን አለ። ካህኑን ልክ ፊት ለፊት ሲያገኘው አቤሜሌክን እንደዚህ ብሎ ጠየቀው፣ እሺ አንተ ጋር እንደው አንዳችን የሚበላ ነገር አሁን በልቶ ደሞ
ሊሄድ ነው ዳዊት ሊሸሽ ነው። አንተ ጋር አንዳች የሚበላ ነገር አለ? የለም አለ። ምንም አይ ምግብማ አለ። እና ምን አይነት ምግብ ነው? ካህናት ብቻ የሚበሉት ምግብ ነው አለ። ዳዊት ድረቱ አንተዋል። ሰውየው ጨነቀው። እሺ እሰጥሃለሁ፣ ግን ምናልባት ካህን ካልሆንክ ምግብ የምትበላው ለ3 ቀን ያህል ከሴቶች ጋር ካልተገናኝ 5 ሰው የሚሆንም አብሮት አለ ካልተገናኛችሁ ነው የምትበሉት አለ ሲለው ምንም እንኳን አልጠየቃቸው ብራሱ ምንም አልተገናኘንም አለ ዳዊት ነው። አወጣና ምግብ ሰጥ በሉ ጠጡ። ከጨረሱ በኋላ እንደው አንዳች ደግሞ የጦር መሳሪያ ነገር አንተ ጋር ይገኝ ይሆን አለ ሲለው ጊዜ አለ አለው። ምን ጎራዴ? የማ አንተ እንትና ጎልያድን ስትጥለው ከጎልያድ የማረከው ያ ጎራዴ እኮ እዚህ ነው አለ። እሱ ነው ከሱ መንሻል ምን አለ አምጣው። በጣም ቅዱስ ሲናገር ይሄን ንግግር ሁለቱ ሲያደርግ ኤዶማዊ ዶይቅ ቁጭ ብሎ ይሰማ ነበር። ስሙ ኤዶማዊ ማለት አውት ኦፍ እስራኤላዊ ያለው ግን በዛ መንግስት ውስጥ አገር ሆኖ ኤዶማዊ ዶይቅ ይሰማ ነበር ይላል። ከዛ እየሮጠ ሄደና ለሳኦል ነገረው። ሳኦል አሰረዱ። እሺ ዳዊትን እኮ አሉ። እሺ አቤሜሌክ የሚባል ካህን አስታጠቀዋል። ይጦር መሳሪያ ምግብ ሰጠው። በእውነት አበደ። ከዛስ ካህናት ሁሉ ይጠሩልኛል፣ ይሰብሰቡ። ተሰበሰቡ። ከዛ ተሰብስበው እያሉ ወታደሮችን እነዚህ ካህናት ዳዊት በሌላ ሲያምጽ ደግፈዋልና እንደውም አላቸው ወርቅ የሚሰጣችሁ ዳዊት ነው፣ እርሻ የሚሰጣችሁ ዳዊት ነው። ዳዊትን በሌላ ታስታጥቃላችሁ። ግራ ገባኝ እንዴ! ከዳዊት የተሻለ ያንተ ወታደር ማን አለ? ዳዊትን ያላስታጠቅ ማን ጠባቸው ነው? ዳዊትን ካረዳ ማን እንረዳለን? ከዛ ሰውየው ጠቋል ወታደሮችን እነዚህ ካህናት ጠቅላላ ግደሉልኝ። ከዛ ወታደሮቹ እኛ በተቀባለ እጃችን ምን አናርግ አናነሳ ባይዘው በተቀባለ እጃችን አናነሳ። ከዛ ይበላል እና እኛ እነዚህ ተቀብቷል ካህን እንዲህ ብድግ ብለን የመግደል አቅም የለንም ሲሉት አትገሉም? ዶይቅ አሉ። ያንሱ አንተ ውደቅባቸው። ስለ ክህነትማ ስለ እግዚአብሔር ሰውማ ስለ ምናምንማ አሕዛብ ተገኘለን። አንተ ውደቅባቸው። በዛ ቀን 85 ካህን ገደሉ። ይሄ ሁሉ በማሐቀት በዳዊት 85 ካህን መገደሉን ብቻ አይደለም፣ የካህናት ከተማዋ ኖብ ትባላለች። የካህናት ሚስቶች ተገደሉ። የካህናት ህፃናት ልጆች ታረዱ። ኖብ የምትባል ከተማ ደም በደም ሆነች በማሐቀት በዳዊት። አቤሜሌክ ምንም ማያውቅም፣ በማያውቀው ጉዳይ ነው ነገር ውስጥ ይገባ። ከዛ መካከል አንድ ሰው እንደምን አመጣ። የአቤሜሌክ ልጅ ነው አቢታር የሚባል በኋላ በዳዊት ዘመን ካህን የሆነ ሰው እየሮጠ ሄደና ዳዊት ወዳለበት ሄዶ ዳዊት አለው አቤት ባንተ ምክንያት ዛሬ ይኸውልህ ሰው ሞታል። አሁን ምን ታደርጋላችሁ? እንደዚህ ገባችሁ? ከአሁን ወዲያ ከእግዚአብሔር ጋር ሪሌሽንሺፕ ይኖረኛል ብላችሁ ታስባላችሁ? ከአሁን ወዲያ እግዚአብሔር ወደ ማምለክ እመለሳለሁ ብላችሁ? ከአሁን ወዲያ ከእግዚአብሔር ጋር ያለኝ ግንኙነት ይቀጥላል ብላችሁ ታስባላችሁ? ዳዊት መዝሙር 52ን የዘመረው ከላይ ብትመለከቱት ዶይቅ ለሳኦል በነገረው ጊዜ የዳዊት መዝሙር እና መዝሙሩን ሲጨርስ እንደዚህ ብሎ ነው ለዓለምና ለዘላለም በምህረትህ እታመናለሁ። አልሰማችሁኝ? ሌላው ቢሆን ከአሁን ወዲያ እግዚአብሔር ጋር እንዴት ቀርባል? ምን ላድርግ? በቃ አንዴ ዋሸው በውሸት ምክንያት ነው። እኔ ወዴት እሄዳለሁ? እግዚአብሔር ከማምለክ እግዚአብሔር ስም ከመጥራት ከእግዚአብሔር ጋር ከመሆን ወዴት እሄዳለሁ? ስለዚህ እንዲላል ለዓለምና ለዘላለም በምህረት እታመናለሁ። አሜን። ሲጫዋቸው አሜን ብሉስ። አሜን። ምን እያለ ነው? አንተን በማምለክ እቀጥላለሁ። አሜን አሜን። ግን አንፎርቹኔትሊ ዳዊት እንደዚህ እግዚአብሔር ጋር የሚጠጋ እግዚአብሔር ለማምለክ በጣም ቅርብ ሰው ቢሆንም ባለፈው ሳምንት ፓስተር ሲነግረን እንደነበረው ልጆቹ ላይ አላስተላለፈም። አምልኮተ እግዚአብሔር እንዲቀጥሉ አላለ። ከዳዊት ቀጥሎ የነገሰው የዳዊት ልጅ የሆነው ሰለሞን ኤክስፔክትድ አይደለም ለንግስና። ታውቃላችሁ አይደለም? የሚጠበቅ ሰው አለ፣ እግዚአብሔር ያነገሰው ሰው። ሰለሞን ገና አገልግሎት ሲጀምር እግዚአብሔር በገባዖን ተገለጠ። ሳምንት ሰጥቶ ከዛ ምን አደርግልህ ዘንድ ትወዳለህ? እኔ ይሄን ህዝብ ማስተዳደርበት ጥበብ ማስተዋል ስጥኛል።
እግዚአብሔር ደግሞ ከለመናችሁ በላይ አብልጦ የሚሰጥ አምላክ አሜን። ማስተዋል ምናምን የለመንከ ባለጠግነትን ጨምሬ እሰጥሃለሁ አሜን። ሰለሞን ሀብታም ነው፣ በዛ ላይ ደግሞ በጣም ጥበበኛ ነው እና መቅደስ ሰራ። የሰራው መቅደስ አባቱ አኪሙሌት ያደረገለትን ሀብት ተጠቅሞ ነው የሰራው። በመቅደሱ ሁላችሁም ታውቃላችሁ፣ መቅደሱ የተከፈተ ቀን አምልኮተ እግዚአብሔር ፒክ ላይ የነካበት የእግዚአብሔር መንፈስ በብሉይ ኪዳን በዛ ዘመን ወርዶ ካህናት ማገልገል እስከማይችል ድረስ ክብር ይመጣል። በቃ አምልኮተ እግዚአብሔር ሰማይ ያደረሰው ተባለ። አቤት እግዚአብሔር ተከበረ ተባለ። ሰለሞን ግን ልክ እንደ ዳዊት በውድቀትም በብርታትም በመነሳትም በመሄድ እንደዚህ ማስቀጠል አልቻለም። መጨረሻ ላይ ሰለሞን አንዳንድ ነገሮች እያበላሽ ነው። እኔ ብዙ ጊዜ እየተራገረ ሰለሞን ከብዙ ቦታ ሚስቶች አገባ። የሰለሞን ሚስቶችና ቁባቶች ስንት ነበሩ? ለምጣቶች 1000። እኔ ሁሌ ይላል 1000 ብር አይደለም ሚስት 1000 ሲምፕሊ እሱ ምንድነው ብትጠይቁት ምናምን አንዲት ሴት ወደ እስራኤል ምድር እንደቀላቀለ ነው የሚያውቀው። በሚስትነት ቪዛ አግኝታ እንደገባች ነው የሚያውቀው። ኢያቡሳውያን ጋር ሄደ ያገባል፣ አማሌቅ ሄደ ያገባል። ነው የሀገራችን ተረታሪ ጆና እንትን አይታለፍ ሰለሞን ነው በቃ በሄደበት ሚስት እሱ ዝም ብሎ የሆነ ሴት እንዳገባ ነው የሚያውቀው። በመንፈስ ዓለም አንደርስታንዲንግ እንደዛ ነው። ሴቶቹ ሰለሞንን አግብተው ወደዛ ምድር ሲገቡ ብቻቸውን አይደለም የሚገቡት፣ ከተለያየ ሀገር አምልኳቸውን ይዘው ነው። ሰለሞን ሀገሬ ጋር ነው ሃይማኖት ይግል ነው ምናምን የሚላቸው እሱ ተጠቅመው እነሱ ሚስቶቻቸው ጠቅላላ ከመጡበት ሀገር አምልኳቸውን ይዘው እና ያ አንቺ ባይማኖት ሲኒ ባይማኖት ነው ጉዳይ። እኔ ሁሌ ይላል አንድ ሰዎች ሲጠይቋቸው ቸርች ለምሳሌ ስትመጡ ልታገቡ እኔ ሁሌ የቸርች ጥያቄ መሆን ያለበት የመጀመሪያ ጥያቄ መኪና አለው ምናምን አይደለም። እሱ ከፈለገ ቤተሰብ ይጠይቅ። የቸርች ጥያቄ በጌታ ነው ወይ? አሜን አሜን እሺ አሜን አሜን። አንዳንድ ሰው ምን ደፈሩ አይደለም ይላል። እንዴ አረኛ ቸርች አናጋባም ብታዩ እኮ ጸባዩ እንዴ ምን አያጨስ አይቀር አይጠጣም። እንደውም ከእናንተ አንዳንድ የጴንጤ ጎረምሶች ይሻላል። ስለ ምግባር እኛ የምናወራው ስለ ስነ ምግባር አይደለም፣ ስለ አምልኮ። የምታመልኪውን ያመልካል ወይ? አሜን። ለምን አትል? ለምን መጨረሻ እንደ ሰለሞን ትሆናላችሁ? ሰለሞን ይሄን አይጠይቅም። ትዳርስ ምንም ችግር የለውም እሷን ባይማርሳኝ እያለ ያመጣቸው። እንደዛ በቀጠል አልተቻለም። ያ በማስተዋል ያ በጥበብ እግዚአብሔር የባረከው ሰለሞን መጽሐፍ ቅዱስ ሲናገር አንድ ቀን ራሱ በአስታቶር ፊት ወደቀ፣ በሚስቶቹ አማልክት ፊት ተንበረከከ። እኔ ሁሌ እላችኋለሁ በጣም ጥበበኛ ስለሆናችሁ እግዚአብሔርን ለማምለክ አልታደላችሁ። አሜን። ለምን አትሉ? በሌላ ነገር በጣም የተሻለ አንደርስታንዲንግ ስላለ ከሰለሞን አትበልጡም። ሰለሞንን የሚያክል ጥበበኛ መጽሐፍ ቅዱስ ሲናገር እኮ ራሱ ኢየሱስን ጥበበኛ ለማለት ለማነጻጸሪያ የተገኘ እኮ ሰው ሰለሞን ነው። ከሰለሞን የሚበልጥ በዚህ አለ ተባለ። ለጥበብ ማነጻጸሪያ እኮ ሰለሞንን የሚያክል ጥበበኛ አንድ ቀን በተቀረጸ ምስል ፊት ወደቀ። እኔ እላለሁ ብዙ ነገር እግዚአብሔር ይታገሳል። እግዚአብሔር ወደ ህይወታችሁ መቼ ፈጥኖ ይመጣል ሲባል አምልኮ ስታበላሹ እግዚአብሔር የማይደራደርበት ጉዳይ ለሌላ ተሰጉ እየሰማችሁ ምንም ይሄን ነገራችን በብዙ ውድቀቶቻችን የወደቅንበት ስፍራ ድረስ እግዚአብሔር መጥቷል። አሜን አንስቷል። ማንም የማያውቃቸውን ገበናዎቻችን እግዚአብሔር ሸፍኗል። በምህረት ደግፎ እንደዚህ እንኳን እንድናገለግለው ረድቷል እግዚአብሔር። እግዚአብሔር ግን መቼ ራሱን ኤክስፖዝ ያደርግ ይገልጣል ካላችሁ አምልኮ ሲበላሽ እግዚአብሔር እቀናለሁ ያለው ያኔ ነው። እግዚአብሔር ጉልበቶቻችሁ ለሌሎች ሲንበረከኩ፣ አንደበቶቻችሁ ለሌሎች መዘመር ሲጀምሩ እግዚአብሔር ፈጥኖ ነው የሚመጣው። ሰለሞን ብዙ ኃጢአት ሲሰራ ታግሶት ልክ አስታቶር ፊት ሲመጣ እንደዚህ ብሎ ተናገረ። ሰለሞን አሉ መንግስት ካንተ ለሁለት ተቀደደች። ከእግዚአብሔር ቸር አይደለ ደግሞ በስነ ስርዓት ያመለኩትን ሰዎች ያየለ እግዚአብሔር መለስ አለና
ዳዊት ስል አባትህ በዘመኑ በስነ ስርዓቱ ስላመለከኝ። አንዳንዶቻችን እኮ ስለ አባቶቻችን ተብሎ ተምረናል። አሜን አትሉ? እና ስለ አባት ስለ ዳዊት ስል ይሄን በአንተ ዘመን አላደርገውም፣ በልጆች አደርገዋለሁ። እና ሰለሞን ሞተ፣ ሮብዓም ነገሰ። የእስራኤል መንግስት ለሁለት ያለ የተቀበለች እና ፓስተር ሳሚ ምን ሲል ነበር? እኔ ለልጄ የማወርሰው ምንድን ነው? ኢየሱስን በርስ ኢየሱስን። በእኔ ትርጉም እንዲህ ሲል የሚገባኝ ነገር እኔ ለልጄ በሚቀጥለው ዘመኔ የማወርሰው ውርስ አምልኮተ እግዚአብሔር አሜን ማለት ነው። አንዳንድ አባቶች መጽሐፍ ቅዱስ ጎበዝ ናቸው። እንዳትተው እንዳትለቀው ብሎ ይመክራሉ። ሙሴ በመጨረሻ እንደዚህ ያላቸው ሲሰናበታቸው እስራኤልን ያውቃቸዋል። በየመንገዱ ካገኙ አምላክ እንደሚቀይሩ ያውቃል። እንደውም ጭር ካለባቸው ጣዖታት ሰርተው ማምለክ እንደሚችሉ ያውቃል። ሙሴ ሲሰናበታቸው የህይወትን ጭማቂ አንድ ምክር ንገረን ሲሉ እስራኤል እንዳትሸወድ አላቸው። ምን? እኔ በዘመናት መካከል ፈርዖን ቤት ምናምን ያደኩት ያላየሁት የአማልክት አይነት የለም፣ እንደ እግዚአብሔር ያለ ግን አምላክ የለም። አሜን በሉሲ። የለም እንዳትሸወድ፣ እግዚአብሔር በማምለክ ቀጥል። ክብር ለኢየሱስ ነው። አንድ ጆን ማካርተር የሚባል ሰው አምልኮ እንደዚህ ብሎ ዲፋይን ያደርገዋል። አምልኮ ማለት እግዚአብሔር ስለሆነ። አሜን ለምን አትሉ? አሜን። እግዚአብሔር እንትን ስለሆነ አይደለም፣ እንትን ስላደረገ እንትን ስለ አይደለም። እግዚአብሔር ስለሆነ ለእርሱ የምናሳየው ክብርና መውደድ የምንሰጠው ምላሽ ነው። አሁን በደምብ ስሙ። አዲስ ኪዳናዊ አምልኮ ከብሉይ ኪዳን አምልኮ አይነት ይለያል። አሜን አሜን አሜን። አስተውሉ እንዴ ተፈቀደ። እሺ ማለ ለኔ አሜን በሉልኝ። እሺ አሁን በብሉይ ኪዳን ሁሌ እኔ እጠቅሳለሁ። እዚህ ቆም ስለ አምልኮ ካወራው እናገራለሁ። የብሉይ ኪዳን በጣም ፌመስ ጥቅስ አለ። የሚዘምሩ ሰዎች አልዘምር ስንላቸው የሚያመጡ እምቢ ስትል አንተ እግዚአብሔርን ተመልካል፣ እግዚአብሔር ደግሞ እህል ውሃህን አይ እንትን ከኋላ እንትን አለው ኮንስክሪንስ። ስለዚህ እህል ውሃ ማስባረክ የፈለገ ጥላላ ብድግ ተይቶ የነበር ራሱን ያነቀ እህል ውሃ ማስባረክ። ቀጥሎ ደግሞ በሽታን ከመካከል ይነቅላል ኦረሱና ብድግ። አሁን እምቢ ስንላቸው እነርሶች ይነግሩ ግዴላችሁ ተነሱና አምልኩ። እዚህ ስታመልኩ እዛ የሚሆነው አይታወቅም። ያው ስፔሲፊክ እንዳይነግሯቸው አላለም እግዚአብሔር አይታወቅም እና ምን ይታወቃል ብለህ ብድግ ትላለህ። እስፖርት እኔ አልቃወም ይሁን ይላል። እውነት እግዚአብሔርን ማምለክ ዝም ብሎ አይደለም፣ በስጋም ይባርካል። አሜን አቱ አሜን። እውነት አሁንም በሽታን ይነቅላል እግዚአብሔርን ማምለክ። አሜን በሉ። ይሄ ግን የብሉይ ኪዳን ነው። ይሄ ምን ማለት ነው? አንተ እግዚአብሔርን ታመልካለህ፣ አንተ ህጉን ትጠብቃለህ። ህጉን እስከ ጠበቅ ድረስ አስፋራስ በህጉ እስከ ሄድክ ድረስ እግዚአብሔር ህልዋን ይባርካል። አውቶማቲክ ነው። አዲስ ኪዳን ላይ ስትመጡ ደግሞ እህል ውሃ ባይኖርም ያላችሁበት ሁኔታ በረሃ ቢሆንም ጭንቀት ቢሆንም ችግር ቢሆንም እግዚአብሔር የሚመለከው ስለሚባርክ ብቻ ሳይሆን እግዚአብሔር ስለሆነ አሜን። እስቲ ጫዋቹ አሜን በሉስ። አሜን። በአዲስ ኪዳን ለማምለክ ምንም ሪዝን አያስቆምም። አንድ ሰው ለምንድን ነው የማታመልከው ሲባል እንዲህ ስለሆን ማለት አይችልም። ለምን? በአዲስ ኪዳን እግዚአብሔር የሚመለከው እግዚአብሔር ስለሆነ አሜን። እስቲ ጫዋቹ አሜን በሉስ። አሜን። እኔ ላብራራላችሁ እኮ አልችልም። እግዚአብሔር ስለሆነ አሜን። ቤታችሁ የምትሰጡት ሌላው ይሄ ሰውዬ ምን ብሎ ይናገራል? አምልኮ ለተገለጠልን ለእግዚአብሔር ለተገለጠልን ለእግዚአብሔር የምንሰጠው ምላሽ ነው። አምልኮ ለተገለጠልን ለእግዚአብሔር የምንሰጠው ምላሽ ከሆነ ሁላችንም በሙሉ አይነትና በአንድ አይነት መልኩ እግዚአብሔር ስላልተገለጠልን ላይመሳሰል ይችላል አምልኮአችን። አንዳንድ ሰዎች አይችሉም። ገና እግዚአብሔር ሲባል እንባቸው ይመጣል። አንዳንዶች ምንም ቢሉ ቁምጭጭ አለ። በቃ በተገለጠልን ልክ አሜን።
እስኪ አሜን በሉ። አነሱ እኔ ነው ይመጣና እኔ ታክሲ ከፍለህ እዚህ ድረስ መጥተህ እዚህ ተገኝተህ 2 ሰዓት 3 ሰዓት አጥፍተህ ከዛ ብሎ ሚስዋል ሲናገር ዘፍጥረት መጽሐፍ ምዕራፍ 12 ቁጥር 19 ሁላችሁም ታውቁታላችሁ። አብርሃም እግዚአብሔር በካራን ተገለጠለታል እና በዘመዶቹ መካከል ነው የሚኖረው። እንደ ማንኛውም ሰው ጣዖት ነው የሚያመልከው ኡር የሚባል ቦታ። ከዛ መጣለ አብርሃም አለ ከቤተሰቦች ከዘመዶች ከምናምን መካከል ተለይተህ ውጣ። በጣም ሲናገር አብርሃም ወጣ። እኔ የዕብራውያን ጸሐፊ በጣም ይሄን ገልጾታል። ምን ብሎ ነው የሚገልጸው? አብርሃም እግዚአብሔር በጠራው ጊዜ ወዴት እንደሚሄድ ሳያውቅ ወጣ። አወጣ ምን ማለት ነው? እግዚአብሔር ማለት በቃላችሁ ልትናገሩት የማትችሉት ሪቨሌሽን ነው። አሁን ለምን እንዲህ ታረጋለህ ሲባል ምን ብዬ ላብራራው? አንተው ዘመኑን ሁሉ ቸርች እንዲህ እያልክ ጓደኞችን ላጣሉ ሲሉ እንዴ ምን ልበላቸው? እነሱ ላጥ ብለዋል። አዎ ግን ከነሱ ላጥ ማለት በላይ እኔ የገባኝ እንዴት ብዬ ልንገራቸው? መገለጥ ምን ብለህ ታስረዳዋል? ልታቋርጡ ብዙ ቀን ፈልጋችሁ ቸርች የማታቋርጡበት ምክንያት እንዴት ብላችሁ መናገር ትችላላችሁ? እያዞረ ቤተክርስቲያን የሚያመጣችሁ ምን እንደሆነ ምን ታውቃላችሁ? መገለጥ ይባላል። ሌሎች ያልገባቸው እናንተ ውስጥ እግዚአብሔር እንደ መልህቅ ቁጭ ያደረገው የእግዚአብሔር የሚባል ዴፊኒሽን። ስለዚህ ምንም ቢያመጣችሁ የማይገርማችሁ ለማተሮ ነው ይበልሽ። እንዴት ብለን አንዳንድ ነገር ልንገራችሁ ባይዶ አትታበሉ። መንፈሳዊ ነገር ሁሉም ነገር በቃል የሚገለጣል አይደል? ቸርችን ስቴጂ ምን አገኘሽ እናመጣችሁ። እሱ ለማለት ቤት ማለት አለባችሁ፣ መኪና ማለት፣ ትዳር ማለት፣ ልጆች ማለት አለባችሁ። እሺ እሱ ከሌለ ግን ያገኛችሁትን መናገር የማትችሉት እዚህ ልባችሁ ውስጥ የተደበቀ እና አምልኮ ማለት ምን ማለት ነው? ለዚህ ብርሃን የምሰጠው ምላሽ። አንዳንዶቻችን እኮ እዚህ እምነት ውስጥ ራሱ እንቀጣቀል የተቀላቀልበት ሁሉንም ጥቅስ አናውቅም አይደል? እንዲህ ተብሎ እንደጻፈ ማለት አንችልም። እንዲህ ነው እንደዚህ ምናምን አንልም። እና እዚህ የመጣ ለምን ታመልካለህ? እንዴት ብዬ ልንገር? በጥቅስ የማይገለጥ በምዕራፍ በቁጥር ምናምን ባይሆን እግዚአብሔር ለእኔ ያበራው ብርሃን አምልኮ መገለጥ ነው። እስቲ ጮኻችሁ አሜን በሉ። እግዚአብሔርን መከተል መገለጥ ነው። ሞኝ ስለሆነ አይደለም። እንደ ሌሎች ብርሃን ስለሌላ አንዳንዶች ከመካከላችን አቋርጠው ቀንቷቸዋል። አልተጎዱ እየሰሩ እየነገሩ ነው እንትን እያሉ ነው። አንተ እዚህ ዝም ብለህ ታፍ ትላለህ። እኔ እንዴት ላስረዳ የምልበት ምክንያት እንዴት እንገር ምን ልበል? እኔ ብዙ ብሎኛል። በጣም ብዙ ትችላለህ እኮ ጎን ለጎን ምናምን ትችላለህ እኮ ያ ይችላል። እኔ አሁን እማልነግርሃለሁ ውስጥ ብርሃን አሜን። ለምን አትሉ? አንድ ቀን እንዳትጠይቁ ልጆቻችሁን። እኔ ማርቲን ጠየቅኳታል እና አንድ ሰው ሲላቸው እንደ ትሬንድ ሆኖ ነበር ከፕሮቴስታንት እንትና ተመለሰ ወደ ኦርቶዶክስ እና ለምን ሄደ ምናምን ትለኛለች። እኔ ብሄድስ አልኳት። እኔ አልሄድም ማለት ነው። አሜን። አሁን ማርኪ ጥቅስ ገብቷት ለዚህ ታሪክንም ጠይቂያታለሁ እና አሁን ማርኪ ኤ ቱ ዜድ አውቃል ዘፍጥረት ላይ እንዲህ ይላል ምሮቤ ምናምን ብላ በቃ ወደዋለች ጌታ። አሜን። ለኔ ልገልጻችን ግን ብርሃን አላት። አሜን። አላመናችሁም? አሜን። አሜን። እግዚአብሔር አምላክ ነው እና መጽሐፍ ውስጥ ለኛ ምን አደረገልን ነው? በራልን እኮ ነው እና ከሆነ ቦታ ስሚሽ ተጣጣ ብርት አለኝ። እኔ ከዛ ስዊች እስካልጠፋ ድረስ ይሄን ብርሃን ከተለዋል። እሺ ጨዋቸው አሜን በሉ። እግዚአብሔር አምላክ ነው በሉ። እግዚአብሔር አምላክ ለኔም በራልኝ በሉ። ለኔም በራልኝ ዘርመቱ ብርት እና አሁን ይሄን አሁን ቸርች መብራት አለ ነው አሉ ላንሱ እኔ ንገረኝ ሲል ቦክል ምን ዝም ይል ብሏል። እስካላየው አያውቅም ምን አይነት ነው በቃ ቦክ ይላል ነጭ ነው ቦክ ከዛ ምን ያህል ያብራል ያስነብብ አያስነብብ እኔ ነኝ ማቆዚ መጥቶ
እና እግዚአብሔር ቦግብር አሜን ሲጫዋቸው አሜን ብሎ አሜን። በቃ እንዳንደርሱ አትኑ። እግዚአብሔር በበራላችሁ ልክ የምትሰጡት ምላሽ አሜን። የብርሃኑ ኢንቴንሲቲ ነው አምልኳችሁ ዲተርማይን የሚያደርገው በልባችሁ ያለው የብርሃን ልቀት ነው እግዚአብሔር ጋር የሚያመጣው አሜን። እግዚአብሔርን ፊት ለፊት ቆሞ አየሁት። መንበሮቼ እንዴት የረከሱ ናቸው አለ። በዙፋኑ ላይ አየሁት። ዮሐንስ ኢየሱስን አየሁት። አይኖቹ የእሳት ነበልባል ነው ምናምን። ለእኛ ቃል ነው፣ ለእሱ ሕያውነት ነው። ምን አረግ ወደም ለምን አልችልም። ያንን ብርሃን መቋቋም አልችልም። እግዚአብሔር ብርሃን ነው አሜን። አምልኮ ማለት ለዛ ብርሃን ይመስላል። ስለዚህ አብርሃም ወጣ ሄደ። ምን አደረገና በመጨረሻ ላይ አብርሃምም ለተገለጠለት ለእግዚአብሔር መሠዊያን ሰራ። ኦ ብርሃን መጥቷል አመልከዋለሁ አለ። ከማውቃቸው አማልክቶች ጠቅላላ ይለያል። እግዚአብሔር ብርሃን ነው በርቶልኛል፣ ለሱ አምልኮ ስለሚገባው ብሎ መሠዊያን ሰራ። መሠዊያ የምትሰራው ለገባህ ለእግዚአብሔር አሜን። አሜን አትም አሜን። ሁላችን ቢገባል ማንም ሰው አይለምነንም። ዘምራ ዘምር ብሎ አይደል ግፊያ ይሆን ነበር፣ መስጠት ግፊያ ይሆን ነበር። ይኖር ገብታችሁ አንድ በሬት ምናምን ደግሞ ቢልልን በጣም ከባድ ነው። እና ምንም ማለት ይብራላችሁ አሜን። ለኔም ይብራልኝ አሜን። ያው ኢየሱስ ሳምንት ወስዶ ቶሎ እናንተ ገጣጡት። ክብር ለኢየሱስ ይሁን አሜን። አምልኮ ምን ይጠይቃል ካላችሁ ንጹህና ልቅን ልብ ይጠይቃል። እዚህ ነው ማተር ዋክ ዲዚ ዘ ማተር ኦፍ ሃርት የልብ ጉዳይ ነው። የአክቲቪቲ ጉዳይ ንጹህ ቅን ማለት ነው። ሰሞኑን ብዙ ጊዜ ቤት አሳልፋለሁ። በተለይ ባታ አገልግሎት መጣው ቀን ቤት ነው እና እኔ አንዳንድ ቀን ማሰልፍ ዝም ብሎ በማሰብ ነው። አንድ ላይ አብሮ የሆነ ነገር ይመጣል ዝም ብዬ አስባለሁ። እና ብዙዎቻችን እዚህ አሁን ከልጆቹ በስተቀር አንሰልፍም። ኮንቨርሽን አለ። ምንድን ነው ከሌላ እምነት ይመጣ ነው አይደል? ጌታ ተመስክሮለት ይመጣ ነው። ኦኬ እዚህ ነው የተወለዳችሁት እንዴ? እየተዋወቅን ምንድን እሺ። ብዙዎቻችን የክርስቲያን ቤተሰብ ልጆች አይደለም ማለት እዚሁ እንደነዚህ ልጆች አይደለም ያደግነው እንትን ብለን ነው ከሌላ እምነት እና ከሌላ ልክ እምነት እንደመጣ እኔ የጠየኩት ለራሴ ነው። በጣም በፍጥነት ነው በህይወታችን ላይ ብዙ ነገር የተካሄደ ማለት ሱስ ያለበት ርግፍ አርጎኔቱ ይሄ ወጀዛ ጋንግስተር የነበረ እርግፍ ምናምን ትውት መሳደብ ትውት እንትን ትውት ይሄ ምናልባት በሶስት ወር በምናምን ውስጥ ነው በህይወታችን የተካሄደ ለወጥ ምን ነካሽ ምን ነካ ምናምን ተባለው በጣም በአጭር ጊዜ ውስጥ እኔ በጣም አጭር ጊዜ የፈጀብን እኛ ሰዎች በዛው ፔስ ብንቀጥል ነው በየቀኑ እንደዛ ያራገብን የምንሄድ ቢሆን ኖሮ እመኑኝ ጉባኤያችን የመላእክት ነበር ነው። አስቡ፣ የፈጃችሁትን ዓመት አስቡ። የሶስት ወሩ የአራት ወሩ የአንድ ዓመቱ ሂደት በህይወታችሁ ትራንስፎርሜሽን እንዳመጣ በዛው ብንቀጥል ኖሮ የት ነው መነካካት ላንችል ሰው የሆነ ቦታ ስታካዘ የሆነ ቦታ ቆመናል። የሆነ ቦታ የህይወት ለውጥ አቁመናል። የሆነ ቦታ ልባችን ከንጽህና እየጎደፈ መጥቷል፣ እየቆሸሸ መጥቷል። የሆነ ቦታ ቂም ተያይዘን ማምለክ ችለናል። የሆነ ቦታ ተጣልተን አብረን መቆም ችለናል። ጌታ ይመስገን። በልቤ ሰሞኑን ሳስብ እየተባባልን መቀጠል ችለናል። ግን ልባችን በጣም መጥፎ ሆኖ ወርታችሁ ይሄና እኔን እናልቀዋል። ቅድም ስመጣ ዛሬ ካቡሽ ጋር ነው ትንሽ ያሳለ ስመጣ ስነግረው ነበር። እኔ አንድ እርቅ ላይ የሚሰራ ጓደኛ አለ። ምናልባት ታውቁት ይሆናል። በሬዲዮ በምናምን ይሰራል እና እናስታርቅ እያለ ይዞኝ ይሄዳል። ያው በዛው ወንጌል ትነግራለህ ምናምን ብሎ ይሄ ነው የሚታረቁ ሰው the most difficult ለማስታረቅ እንዴ ነው በእውነት ነው።
በተለይ ይሄ ለሃይማኖታቸው ቅርብ ያሉ ወይዘር ሙስሊም የሚሆኑ ኦርቶዶክስ የሚሆኑ ምናምን ሃይማኖት ብዙ ጥልቀት የሌላቸው ሰዎች ኧረ እግዚአብሔር አይወድም ይቅር ተባባሉ ስል ወዲያው ነው እሺ የሚሉ አስታርቃሚ ሁለቱም ጥቅሳላቸው 40 በዚህ አርባ በዚህ ነው ተብሎ ተስማማሉ ተብሎ እሺ መጨረሻ ምን እናድርግ? እኔ አንዳች የለኝም ከሱ ጋር ግን አልፈልግም። አንዳች ከሌለ እንዴት አልፈልግም? ይመገሱ አንዳች የለንም ግን ተለያይተን አንዳች ከሌለ ምን አለያየት? ግን እንደዛው ሆነን በዚህ ልብ እንመጣና ፕሬ አለን እዚህ ጸሎት አለን። ዛት ኢዝ ዋይ እግዚአብሔርን እንደማምለካችን ልክ ያልተባረከ ነው። አሁን ወደ እሱ ማለት የማይሳሳት ማለት አይደለም፣ የማይወድቅ የማይነሳ ማለት አይደለም። ግን በየቀኑ የሚያራግፍ አና ሰው ዲስ ዴይስ ሪፔንተንስ ንስሐን እንደ ተራ ነገር ይቆጥራል። ወሬ አንዴ ገብታ ዝም ብላ አብሮ አታልቅስ። እግዚአብሔር ጋር ንጹህ ልብ የሚፈጠረው አንዱ በንስሐ ነው። እንበድላለን፣ እንሳሳታለን። ስመጣ ብዙ ተሰርቼ ሊሆን ይችላል። እግዚአብሔር ጋር ነው ሲባል ደንግጥ፣ ፈራ፣ እንዲህ ማድረግ ልክ አይደለም ብሎ አምልኮ መጀመር ልብን ማንጻት። አሜን አሜን። ዳዊት ንጹህ ልብን ፍጠርልኝ ቀላል እንዳይመስላችሁ። አይ ይቆሻል፣ እየመጣ አንዳንዴ ቆሻሻ ያደርገዋል። ነፃ አድርገኝ እጋጫለሁ ከሰዎች ጋር ይቅር የምልበትን ኃይል ስጠኝ። አምልኮ ንጹህ ልብ ብቻ አይደለም፣ መታዘዝም ይላል። አሜን አሜን። አሁን አንዳንድ አክቲቪቲዎች ያን ያህል መታዘዝ የሚጠይቁ ላይመስላችሁ ይችላሉ። አንዳንድ ግን በግድ የሚጠይቁ መታዘዝ ይችላል። አሁን ያነበብኩላችሁ የሮሜ መጽሐፍ እሱን እንደ መነሻ ነው የተጠቀምኩት፣ ኤክስፖዝ አላደረገውም። እንግዲህ ወንድሞች ሆይ እዚህ ሮሜን አጥንተናል። ሮሜ ስናጠና ከምዕራፍ 1 እስከ ምዕራፍ 11 ድረስ የሮሜ መጽሐፍ ምናልባት 2 ትእዛዝ ነው ያለው፣ የለውም ትእዛዝ ነው። ምንድነው የሚያወራው ካላችሁ በክርስቶስ ኢየሱስ እንድትጸድቃችሁ እግዚአብሔር እንዲያረጋችሁ እንዲተደረገላችሁ አረገ። እግዚአብሔር አረገ ያለውን ኢንቨስትመንትና ምዕራፍ 12 ላይ ያ ያረገ እግዚአብሔር አንድ ነገር ጠየቀ። ይሄን ሁሉ ኢንቨስትመንት ሲያደርግ የነበረ እግዚአብሔር አንድ ጥያቄ ነው። ምን እንግዲህ ወንድሞች ሆይ አቤት ራሳችሁን ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ። ይህም ለአእምሮ የሚመች አገልግሎታችሁ ነው የሚለውን ያኛውን አምልኳችሁ ነው። እና ምናልባት ሮሜ ስናጠና ካስታውሳችሁ እንደዚህ ብያችሁ ነበር። እንግዲህ ወንድሞች እለምናችኋለሁ ሲል ውስጡ ትእዛዝ ያለው ልመና ማለት ትለመናለህ። እሺ ባትል ተገደብ ታደርገዋለህ። እና የሰጠሁት ምሳሌ እዚህ ንብራችሁ ካስታውሳችሁ አንድ ሴኩሪቲ ያለባቸው ፍተሻ ያለባቸው ትልልቅ ሆቴል ምናምን ስትሄዱ ፍተሻ አለ እና ሁለተኛ ፍተሻ አለ። አሁን ዝም ብሎ ድንገት መንገድ ላይ የሚፈትሻችሁ አለ እና ይሄ በቃ እንትን ያደርገኛል ወይ ነው ገራስ ምንም ትህትና የለም። ግን አንዳንድ ቦታ ትህትና አላቸው። እባክህ ልፈትሽ ይላል እና እነሱ አሁን ትህትና ይተባላል። አይ እባክህ ብሎኛል ብለህ እባክህ ስለ አልፈተሽም ብትለው ይቀርላል። ተመልሰህ በጉልበት ትፈትሻለህ። እና ጳውሎስ በእግዚአብሔር ራእይ እለምናችኋለሁ ሲል እንደው ብታረጉት ጥሩ፣ ባታረጉት ግን እግዚአብሔር የሚቀበለው አምልኮ ይሄ ነው። ምን ራስን ቅዱስና ሕያው መስዋዕት ማለት አንድ ሰው በግ ሊሰዋ፣ ፍየል ሊሰዋ፣ በሬ ሊሰዋ ይዞ ሄዶ ከሰጠው በኋላ ለካህኑ እኔ እባክህ ጉበት ምናምን እወዳለሁ ከሰዋ በኋላ ጉበቱን አምጥን አይባልም። ቆዳ መልስ የለውም። ሙሉ ለሙሉ ይቃጠላል። አሜን አሜን። እዚህ በደንብ አሜን። አምልኮ እንደዚህ ነው። አምልኮ ለልጅና ለእግዚአብሔር አይደረግም። ገብታችኋል? ልጅን ትንሽ እግዚአብሔር ለገንዘብና ለእግዚአብሔር አይደረግም። አሜን አሜን። ቆዳ መልስ የለም። ሙሉ ከዛ ራሳችሁን ነው ባልስ ማለት በጉ ሄዶ ንጥፍ እንደሚለው የመሰዊያውን ትደ ወስደህ ራስን አድርገው ይርዳን እግዚአብሔር። አሜን አሜን።
በጣም እኮ እግዚአብሔር እንደዛ ነው የሚወደው። ካለበለዚያ በጣም አስቸጋሪ ነው። እስካሁን ይሰማል። ማሰሙ እዚህ ምን ታደርጋላችሁ? ብዙ ነው እየዘሉ እንኳን ነገር ልበላቸው። አንድ ደግሞ ዴቪድ ፖሰር የሚባል ሰው እኔ በጣም ወደው ሰው ወርሺፕ ይላል ኢዝ ኮስትሊ፣ አምልኮ ዋጋ የሚከፈልበት ነው። ዋጋ ከፍላችሁ የምታደርጉ ነው። አሜን አሜን። ምን ማለት ነው? አንድ ጊዜ ይሄ ዳዊት ይገራችሁ በሁለተኛ ሳሙኤል መጽሐፍ ምዕራፍ 24 ላይ ሁላችሁም ታሪክ አለ። ህዝብ ልቁጠር አለ ዳዊት አለ ይቆጥራል። ቆጠራ ውስጥ ምን አለ ማለት ነው? ፋይናሊ ኃይሉን ለማወቅ ዳዊት ዘመኑ ሙሉ እግዚአብሔር ኃይሉ ነው ብሎ ይኖረው። የወታደር ብዛት አልነበረም ኃይሉ። እሱ ግን እንዴ ለምንድን ነው በአካውንት ኢንቨንተሪ ላርግ ነው በቃ ያለኝ ሀብት የሰው ምናምን ልወቅ ብስነሳ መከሩት። አንዳንድ ካህናት የጦር አለቆችን መከሩት። እነ ኢዮአብ የሚባሉ ተው ዳዊት ምናምን አስቆጣ። ዳዊትም ሲያስቆጥር ይላል መጽሐፍ ቅዱስ ልቡን መታው። የሚቀርታ ይላል ሃርት አታክ ይሁን አስደነገጠው ማለት ነው። እግዚአብሔር እንዳልወደደው ከዛ ምን ላድርግ? እግዚአብሔር ይቅጣል በሰው ስራ። ከዛ ጋድ የሚባል ነቢይ መጣና ወጥቶም ውጣ በኢያቡሳውያን የኦራን አውድማ ለእግዚአብሔር መሰዊያ ስራ። ኦራ የሚባል አንድ ሰው አለ። ኢያቡሳዊ ነው፣ እስራኤላዊ አይደለም። ከኦራ የኦራን አውድማ ነው። ስፔሲፊካሊ አውድማ ማለት ታውቃለህ? አዲስ አበባ ልጆች ናቸው። አውድማ ማለት እህል ሊወቃ ሲል የሆነ መሬት በእንትን ይለቀለቃል፣ በበት በከብት እንትን ይለቀለቃል። እንደ ሲሚንቶ ይደረግና እህሉ እሱ ላይ ተደርጎ ነው የሚወቃው አውድማ ማለት እና ስፔሲፊካሊ ነብዩ በቃል ላይ የተናገረው ምንድን ነው ካላችሁ የኦራን አውድማ ወስደን መሰዊያ። ዳዊትም እግዚአብሔር እንዳዘዘው እንደ ጋድ ነገር ወጣ። ጋድ ነብዩ ነው። ልክ እንደ ጋድ ትእዛዝ ሄዶ የኦራን አውድማ ሊጠይቅ ወጣ። ኦራንም ሲመለከት ንጉስና ባሪያዎቹ ወደ እርሱ ሲመጡ አየ። ኦራንና መጥተው በንጉስ ፊት በምድር ላይ በግንባሩ ወደቁ። ኦራን ልክ ዳዊት ሲመጣ አየውና ኢያቡሳዊ እስራኤል አይደል እየሮጠ መጣና ያውቀዋል ኃይሉን። ጦረኛ ነው ዳዊት። ሄደና በፊት ወደ ምን ያደረገኝ ኦራንም ጌታዬ ንጉሶ ወደ ባሪያ ያመጣህ ምክንያት ምንድን ነው? ዳዊትም መቅሰፍቱ ከህዝቡ ላይ ይከለከል ዘንድ ባይዘ እግዚአብሔር መጥቶ ሲቆጥር መቅሰፍቱ አስመረጠ። ቸነፈር ላድርገው፣ ረሃብ ላድርገው፣ በሽታ ላድርገው። መጨረሻ ላይ የ3 ቀን ቸነፈር ብሎ መርጦ ነው ዳዊት የሆነ። በ3 ቀን ቸነፈር 7000 ሰው ሞተ። ቸነፈር ማለት ማስተማራዊ ዲፌንስ ያደርግ ስሙ እንደ ኮሮና ያለ ወረርሽኝ ማለት መጥቶ 7000 ቀን በ3 ከዛ ቸነፈሩን እግዚአብሔር እንዲመልስ መቅሰፍቱን ከህዝቡ እንዲከለክል ዘንድ አውድማን ካንተ ገዝቼ ለእግዚአብሔር መሰዊያ ልሰራ ነው። ምን አድርጌ ገዝቼ ካንተ ልሰራ። ኦራም ዳዊትን ጌታዬ ንጉስ አሜን እንደወደደ ወስዶ ያቅርብ። እነሆ ለሚቃጠል መስዋዕት በሬዎች፣ ለሚቃጠል እንጨት የአውድማ ዕቃና የበሬ ቀንበር አላለ። ሰው ይፈጭታል ዳዊት ልሰዋላ ነው እንደወደድክ። እንደውም ለመስዋዕት የሚሆኑ የራሴ ምኖች አሉ፣ በሬዎች አሉ። እንደው ማገዶ ካጣ የበሬዎቹ ቀንበር አንድ ነው። ንጉሶ ይህ ሁሉ ኦርና ለንጉስ ይሰጣል አለው። ኦርናም ንጉስን አምላክ እግዚአብሔር ይቀበልሃል። ዳዊት የመለሰው እሱ አሁን ምንድነው ያለው? ሰው ገንዘብ ስጥያ ፈርቶ ራውሰት ዳዊት እንደዚህ ያለው እንዲህ ማለት ነገር ግን በዋጋ ካንተ እገዛለሁ፣ ለአምላኬም ለእግዚአብሔር የሚቃጠል መስዋዕትን ያለ ዋጋ አላቀርብም። በነፃ ለሰጠኛው አልፈልግም። ለምን? ለአምላኬ ለእግዚአብሔር የሚቀርበው በነፃ አይደለም፣ በዋጋ። እስኪ አሜን በሉ። ከኔ ቁርስ ማለት አለበት። ዝም ብሎ የሚሰበስበውን የማገኘውን አይደለም ማቀርብለት፣ ዋጋ ከፍዬ ነው ማቀርብለት። እስኪ አሜን በሉ። አሁን አዳሶቻች ውርጣት ይነሰርሽ እኔ እላለሁ እድር የለም የለም፣ ሰፈር የወለደ ሰው የለም፣ ለቅሶ የለም። በቃ ቸርች ልሂድ
ገብታችሁ ቀጠሮ የለም ስራ የለም ከሌላው ዘሊስት ፕራዮሪቲ የመጨረሻ ፕራዮሪቲ ቸርች። ኦኬ ምንም የለም። በቃ ቸርች። እድር ካለ ይቀራል፣ ለቅሶ ካለ ይቀራል፣ ሰርግ ይቀራል፣ እንትን ካለ ይቀራል። የሚያስቀሩ ሌሎች ምክንያቶች አሉ። ዳዊት እንደዚህ አለ፣ በነቃንስ በነቃን ኮስትሊ እግዚአብሔር እንዳመልከው ስመጣ የሚገኝ ጥቅም እያለ ነው የምመጣው። እስኪ አሜን በሉ። ከፍዬ ነው የምመጣው። እስኪ ጨዋቸው አሜን በሉ። አይ በደንብ አሜን በሉ። ማለት ገንዘብ ሰጥተው ግብት ብላችሁ የሆነ አይደለም የሚሰጠው እያመማችሁ ይሄ ለእግዚአብሔር ተብሎ ነው የሚመጣው። አሜን አት እኔ ነግራቸው በደስታና በልግስና አንድ ቦታ ለእግዚአብሔር የሚሰጥ በምን እስኪ በደስታ በሉ። በሌላ ቦታ ደግሞ በምን ይላል? መስጠት የሁለቱ ኮምቢኔሽን ነው። አሁን 10 ሺህ ብር በፊት ዘመን 10 ብር ምን ያማል? ከ10 ሺህ 10 ምን ያማል? በደስታ ደስ ነው የሚለው ግን ከ10 ሺህ 10 ምን በደስታ ከ10 ሺህ 5 ሺህ ያማል። ምን ይጠይቃል? በልግስና ሰጠ የሚባለው ደስ እያለ ተለገስ ነው። አሜን ለምናል እኛ ከሁለት አንዱ እናጎላለን። አንድ ቀን እንለግሳለን ግን ቀኑን ሙሉ ሲደብረን እንውላለን። ምን ሆኜ ነው አሳስተውኝ ነው ታል ደብሯል፣ ደስታ የለበትም። አንዳንድ ደግሞ ትንሽ እንሰጥነው በደስታ እንውላለን። ምክንያቱም ምንም አልነካንም ጉዳዩ እና ዳዊት እንካ በነቃ ለአምላክ መስዋዕት ስራ አለ አረጋለሁ በነፃ ተሰጠኝ። ለአምላኬ ለእግዚአብሔር የምሰጠው መስዋዕት ግን በነፃ አይደለም፣ ገዝቼ። እስኪ አሜን በሉ። አንድ በሆነ ምክንያት አንድ ወዳጅ አለ እና እዚህ መጥቶ አገልግሎት ከእሱ ጋር ሄድን የሆነ ቦታ እና እኔ ዘ ፈርስት ታይም አንድ ጓደኛዬ ፌሮ አዩ ስራ ላስለምድ ብሎ ወደ ሙሉ ጊዜ ልመጣ አካባቢ እና ፌሮ ለመስራት ነው ላስለምድ ብሎ ፌሮ እሱ ጋር ስሰራው እኔ ምንም ስራ እጄ ሰርቶ የዛን ተላላጥ ማለት አላውቀውም። መላቅም ግን ውሃ ይዞ እንደዚህ ሆኗል ለከባ እና እናምልካ እና ሄድን የሆነ ቸርች በጣም ጦዝ ደስ ተዋሳይ እሳት የጨበጥኩ ይመስል አምን ሁለት ሰም ከዛ ግን የእግዚአብሔር አይደል አሁን እቀጥላለሁ እያመመኝ ነው ገብታችሁ። ግን እንደዚህ ያህል ዋጋ መክፈል የለብም ልትል ይችላል። እኔ ዛሬት የገባችኝ ነው ሁሌ ማረቃት አለ እና ደስ ይላል እያመማችሁ ለእግዚአብሔር በእውነት ነው መቆም ያቃታችሁ መቆም እየቻላችሁ ማለት ነው። እኔ አሁን በጣም ያስገድዳችሁ መሆን እየቻላችሁ ማለት ነው። እያቃታችሁን መሞከር ነው። አሜን አሜን። ልጨርስ። ያምልኮ ጥቅም ነግሬያችሁ ቤኔፊት ነው። አምልኮ በጣም በልቀት ከእግዚአብሔር ጋር ካቀረባችሁት ከእግዚአብሔር ጋር ያቀራርባል። አሜን። አምልኮ ለሰዎች የምትሰጡት ትብብር አለ። እዚህ ለሚቆመው ሰውዬ የምትሰጡት ምላሽ አለ። እዚህ እንትና ይሙቅለት ብለን የምንተባበረው አምልኮ ከእግዚአብሔር ጋር የምንቀራረብ። አሜን። መቀራረብ እንዴት እንደገባኝ ነገር አንድ ሰው አንድ እና ጓደኛዬ ነው አክቹዋሊ ልጁ የሱ ጓደኛ ነገር ነው። ግን መጣና እዚህ ቦሌ አካባቢ ሻይ አልቀምና እየጠጣን አወራን። ወሬ ያወራል ብዙ ነው። ድንገት እዚህ ሀገር 10 ወይም 3 ሀብታም ብትጠሩ አንዱ ምትል ሰው በጣም ትልቅ ሰው እኔ እኮ የእከሌ ወንድም ነኝ አለ። ድንግጥ አለ። ድንግጥ ማለት የደነገጠው አይሆንም ምናምን አይደለም። አመድ ነው የሚመስለው። አይሆንም ይንተናውን ሊሆን አይችል አለባበሱ ሲነ ማን እንቱ አፈር ነው የሚመስለው። አንተ እንትናው እንደው እኔ ወሉ ራስ ጓደኛው ማለት ነው እንዴ ምናምን ስለው ግራ እንደገባን አወቀና አንድ ነገር
አይ አንቀራረብም ማለት ተጣልተናል አለ። እንዲህ አመዴ ነዛብስ ነው ስለማትቀራረቡ ነው። ያኛው ሰውዬ የቀረበ ሰው እንኳን እንዲህ አመዳም ነው። አነሱ እግዚአብሔርን ያመለክን እግዚአብሔር ቀየ በየቀሩ እግዚአብሔር ቀየ ምንድን ነው እንዲህ ህይወት አንቀራረብማ አንቀራረብ እግዚአብሔር ልጅ ነኝ ብለን እናገራለን። እንደዛ አይደለም። ለምን በአምልኮ አንቀራረብማ ሩቅ ለሩቅ ነና ነን። እግዚአብሔር እስካቀረባችሁ ድረስ ከእግዚአብሔር የሚገኝ ቤኔፊቶች አይገኙም። ምን ሰላሙ አይገኝም፣ በመቀራረብ ነው የሚገኘው። እረፍቱ አይገኝም፣ በመቀራረብ ነው የሚገኘው። አምልኮ ያቀራርባችኋል። ከእግዚአብሔር የሚገኝ ነገር ይዛችሁ ትሄዱበታል። እስቲ ጨዋችሁ አሜን በሉ። አሜን። ዝም ብሎን ስትመጡ እግዚአብሔር ጋር ያለ ትሬዠር አክሰስ የምታረጉት በአምልኮ ለእግዚአብሔር በመገዛት እግዚአብሔር ፊት በመሆን ነው። እግዚአብሔር ጋር ያለ ሀብትም ነው የሚገኘው። እግዚአብሔር ጋር ያለ ሰላም፣ መረጋጋት፣ እረፍት፣ ህይወት በአምልኮ ነው። ለምን አሜን አትሉ? ባወራ አይደለም፣ አቋለው ባላ አይደለም፣ ዘመንን ባላ አይደለም፣ በተቀራረበ አምልኮ ከእግዚአብሔር ጋር ያቀራርባችሁ። እስቲ ጨዋችሁ አሜን በሉ። ኢንቲሜሲ እና ካመዳምነት ያወጣ አሜን። በትክክል እግዚአብሔርን የሚያመልክ ሰው ያስታውቃል። ይኖ ገብቶች በነውጡ ዓለም ረጋ ምን ነው ሰምቷል። የሆነ እግዚአብሔር ጋር በማምለክ ውስጥ ድምጽ መጥቶለታል፣ ሰምቷል። ሰላም ነው የሚል ሰምቷል። አንተ ትበጠበጣለህ፣ እሱ በሰላም ይሄዳል። ኬታ መጣው በአምልኮ ከእግዚአብሔር ጋር ተቀራርቤ ሳመልከው ነገረኝ። በብሉይ የመገናኛው ድንኳን እና የመገናኛው ድንኳን ኦርደሮች አሉት። ስገው ማለት ካህኑ ያለው እና ካህኑ ድምጽ ለመስማት በአመት አንዴ በሚገባበት በቅድስት ቅዱሳን ኢንሴንስ አልታር ይባላል። የዕጣን መሰዊያ ይባላል። እና ልክ ይገባስ የዕጣን መሰዊያ ዳትስ አምልኮ ነው። የዕጣን መሰዊያ የዕጣን መስዋዕት አድርጎ ወደ ሰማይ ጭሱን አውጥቶ ከዛ በኋላ ነው የዕጣን መስዋዕት ካላደረገ ድምጽ አይሰማም። ካላመለከ ድምጽ የለም። እግዚአብሔር ኢንቲሜት ሆናችሁ ካልቀረብ ካላመለካችሁ እግዚአብሔር የሚለውን አሰው እንኳን እግዚአብሔር የሚለው እኔ አሁን የምለው አይገባችሁ። ነገር አንድ ከእግዚአብሔር ጋር ውሎ የመጣ ሰው አንድ ሰው አሰብ ከከሰበካችሁ በኋላ ለሊት ላይ ሳነብ ይሄ ቃል አንብቤዋለሁ እና ተቀራርቦ ነበር። ዛሬ የምሰብከውን ቃል እንትን ብዬው ነበር። ደግሞ ዝም ብላችሁ በሉ ግን አንዳንድ ሰዎች አሉ ኮኔክትድ ናቸው ከእለቱ ከሚመጣው መልእክት ጋር ከሚባለው ጋር ከምናምን ጋር በጣም ኮኔክትድ ናቸው። ለምን ከተባለ እግዚአብሔር ጋር ተቀራርበው ነው። እግዚአብሔር ዛሬ የሚያወራውን ያውቃሉ፣ ነገ የሚያደርገውን ያውቃሉ። ከየት አመጣችሁት? እንቀራረባለን። አሜን። እግዚአብሔር በአምልኮ ያቀራርባችሁ። አሜን። እስቲ ጨዋችሁ አሜን በሉ። አሜን። ሌላው አምልኮ በጣም ጥሩ ነገራችሁ በዚህ ዘመን በተለይ ይሄን ዓለም የምንረሳበት ነው። በእግዚአብሔር ፕሬዘንስ ውስጥ ህልውና ውስጥ እግዚአብሔር ለማምለክ በምንቀርብበት በዛ ስፍራ የምንሆነው ሁነት ይሄን ዓለም በጣም አደገኛ ነው። አናላችሁ ይዞራል። ይሄን ዓለም እየተከታተላችሁ ከኖራችሁ ሰርቫይቭ ማድረግ ታብዳላችሁ። የምንረጋጋው መተን እግዚአብሔር ፊት እስቲ ጨዋችሁ አሜን በሉ። ሰው የሆነው እግዚአብሔር ስላመለክን፣ ሰውን ያጠፋው ያላጠፋን፣ የሚወራው ሁሉ ያላስጨነቀን በየጊዜው እየመጣን እያደስናት ምን ሄዳ ነገር ስላለች ለምን አሜን አትሉ? አንተስ ሞልቶላችሁ ምን ይችላል? የምትበሉት የምትጠጡት የምትነዱት የምትኖሩበት ቤት ምናምን አላጣችሁ ምናምን ሊሆን ይችላል። ይሄ ዓለም እናንተ ጋር ሞልቶ ቢሆን እንኳን ብዙ የጎደለበት ሰው ስታዩ የሚያረጋጋል። እዚህ ምድር ላይ እናንተ ጋር ባይመጡ ምን የሚያሙ በጣም ብዙ ታሪኮች የሚያጎሳ የፍትህ ማጣት፣ የበሽታ፣ የጉስቁልና ምናምን እያያችሁ ተቋቁሞ መኖር ከባድ ነው። የት ትረሳዋለህ ብትሉኝ እግዚአብሔርን ሳመልክ። አሜን። እስቲ ጨዋችሁ አሜን በሉ። አሜን። ያዳርሳችሁ ሁሉ ትዳራችንን ማመቸው እንደ ሾህ ሆኖብናል። በጣም ተቸግረን መፍትሄ አጥተናል። የት ትረሳዋለሽ? እግዚአብሔር ሲመጣ አሜን። ረሳለሁ ሁሉ ነገር አምልኮ ስጀምር ተዋለው ያስጨነቀኝ ሳየው
ራሳችንን የምንረሳበት ለምን አሜን አትል? ሳለ ሁሉ ነገር አምልኮ ያስጨነቀኝ ሳየው ፊት ያለፈብን መከራ ከባድ አይደል? የቆምነው እግዚአብሔርን ስለምናመልክ ፊቱን አይተን ስንመለስ ደግሞ ሌላ ኢነርጂ አግኝተን የያዘን አንዳንድ ነገር እንዲያዘን ብንሆን እንኳን ኃይል አግኝተንበት አሜን መርሻዬ ሲጫዋቸው አሜን በሉስ ሁሉ ነገር ዲል አድርጋችሁ ዝም ብሎ ማለት ነው። ማጣታል እርሻለ ሁሉናለ ክፉ ሰዎች አሉ። አይ ምንም ሳታርጓቸው ዲስማንትል የሚያደርጉ መተጎጃችሁ የሚያፈሱ የሚበታትኑ የቻልናቸው መተን እግዚአብሔር ፊት አናችሁ እኮ ስርዓት ብላችሁ ተፈቱ ባድ ዘመናችሁ ሙሉ ጸልያችሁ ያልተመለሱ ጥያቄዎች አሏችሁ። ግን ኢነርጂ የታገኛችሁ እቺ ሳምንት የሚቀጥለው ለመኖር አምልኮ ወስደን እግዚአብሔር ፊት ሰው ደግሞ የሚቀጥልባት ኃይል ተቀብዬ ከዚህ ይላል። ሃሌሉያ መከራ አልፈና ሪጀክት ተደርገን ሂድስ ሳይካትሪ አያነሳም። እንደዚህ ሂዱ ሳይኮሎጂ አማክሪዚን ያለ ያበረታችሁ ሰዎችን ይቅር ማለት የቻልነው እኮ የእግዚአብሔር ፕሬዘንስ የተሰማን ቀን ነው። በአምልኮ የሆነ ቀን የተውለት አለን። በቃ እግዚአብሔር ተውለት። በቃ የት እዚህ ሆነ ልባችን ያቆሰለው ያንን መሻር የቻለ እግዚአብሔርን አምልከን እስቲ ጨዋቸው አሜን በሉስ። ሳለ ሁሉን ነገር አምልኮ ስጀምር ትዋለ ያስጨነቀኝ ሳየው ፊት። ይህን መዝሙር ስትሰማው ታውቃላችሁ? አንድ ሕፃን ልጅ ዊልቸር ላይ ሆና ስትዘምረው በጣም ሕፃን ነች። ከሕፃነቷ እንደዛ የሆነች ልጅ ነች። ይሄን ስትዘምር እሷ መዘመር ትችላለች። በልጅነቷ እንደዛ የተጫናትን መከራ የረሳችው እግዚአብሔር ስታመልክ በጠዋት የመጣባትን ያንን ጭጋግ ያለፈችው ያንን ደመና የጣሰችው እግዚአብሔርን በማምለክ ውስጥ። ቅዱሳን ዋጋ እየከፈላችሁ ብቻ እየተመላለሳችሁ አይደለም፣ ብዙ ነገር እየረሳን ነው። እዚህ ይህን ዓለም የምናሸንፍበትን ጉልበት እግዚአብሔር እዚህ እየሰጠን ነው። ኃይል እየሰጠን ነው እግዚአብሔር። ስድብ የረሳ ነው እዚህ ነው። ይኖ ገብታችኋል? የቆሰልንበትን የተወጋንበትን ቦታ የረሳ ነው እዚህ ነው። ፊቱን ስናይ መተን እጃችንን ስንዘረጋ እግዚአብሔር አለ ስንባል በአምልኮ ስንሆን እንረሳለን። በሽታ ይረሳል እዚህ አሜን አትሉ? ዘመድ ይረሳል፣ ስኬትም ውድቀትም እዚህ ይረሳል። ከእግዚአብሔር ህልውና የሚበልጥ የለም። አምልኮ ህልውናውን ማግኛችን ነው። እስቲ ጮኻችሁ አሜን በሉስ። በልጅነታችሁ ልትሸከማችሁትን ቀንበር ይዛችሁ መጣችሁ እዚህ ነው የቻለው። እንዴት ሰርቫይቭ አረግ ይባላል። በአንተ ኬዝ ብሶ አብዷል፣ ቤተሰቡ ተበትኗል። እኛ እዚህ ያለ ምን እንሆን ነበር? ኧረ እግዚአብሔር ባና ኧረ ምን እንሆን ነበር? እንኳን ፊቱ ነበር እንኳን እግዚአብሔር ማምለክ ሆነና አሜን ሃሌሉያ ይቆማል እግዚአብሔር